ከመጀመሪያ ቀኑ ከተቆረጠበት ቀን ጀምሮ ግንቦት 24 ይደረጋል ከተባለበት ጊዜ ጀምሮ እንደ አገር ይሄ አገር አቀፍ ምርጫ ስለሆነ አንድ አገር መንግስት አለኝ የምትለው ምርጫ ሲኖር ነው። ምርጫ ደግሞ ዲሞክራሲያዊ፣ ፍትሃዊ፣ ታማኒ የነበረ ምርጫ ነው። እኔም ስለተሳተፍኩበት ምርጥ ምርጫ ነበር ስለ እውነቱ ከሆነ ማለት ነው። ከቀደመ ምርጫ እኔ አራተኛ ጊዜ ሲሳተፍ ነው። ከቀደመ ምርጫ ለየት አለብኝ ይሄ ምርጫ ህዝቡ ያለምንም ቅስቀሳ ከሌሊቱ 9 ሰዓት ተሰልፎ መንግስቴን መርጣለሁ፣ የሚመራኝን መንግስት መርጣለሁ፣ ዲሞክራሲን አጸናለሁ ብሎ የሰራ ህዝቡ የወጣበት ንቅናቄ ማንም ሳይቀሰቀስ ማለት ነው። ውጡና ምረጡ ሳይባሉ በዓል ይመስል ነበር። ከተማው ባዶ ሆኖ ማለት ነው። በየቦታ ረጃጅም ሰልፍ ነበረ። ይሄ በእውነት እንደ አንድ ኢትዮጵያዊ እንደ አንድ ሀገር ወዳድ ወጣት አስደንቆኛል፣ ደስም ብሎኛል በእውነቱ ከሆነ ማለት ነው። ምርጫው በጣም በዘንድሮ ልዩ የሚያደርገው ለኔ በስድስተኛው ሀገራዊ ምርጫ ላይ ተሳታፊ ነበርኩኝ። በአሁኑም ሀገራዊ 7ኛ ምርጫ ላይ ተሳታፊ ነኝ እና ብዙ ነገሮችን አይቻለሁ። በጣም ደስ የሚሉ ከወጣት እስከ አረጋውያን፣ አካል ጉዳተኞች፣ እናቶች፣ አራሶች ብዙዎቹን ምርጫቸውን የሰጡበት ድምጻቸውን የሰጡበት በጣም ብዙ ሰልፍ ነበር። ያን በትግስት በማድረግ በተለይ ወጣቱ ምንም አይነት የማጉረምረምም የመድከምም አይነት ስሜት ሳያሳይ እስከ ምርጫ ቦርድ እስከ ጨመረልን ሰዓት ድረስ በትግስት ህዝቡ በስርዓቱ መርጧል። ፍጹም ሰላማዊና ዲሞክራሲያዊ ነበረ። ምክንያቱም ሁሉም ተፎካካሪ ፓርቲም ገዢውም መንግስት እኩል ዲሞክራሲያዊና ሰላማዊነትን ያሳየበት ደስ የሚል ፍትሃዊ የሆነ በቃ እኔ በኔ በአሁን ዘመኔ ያየሁት ደስ የሚል እንትን ምርጫ ነበርና ጥሩ ነው። ኢትዮጵያ መርጣለች፣ ድምጿን በትክክል ሰጥታለች እና በተለይ ደግሞ ካርድ አወሳሰዱ ቴክኖሎጂይዝድ ነበርና ያ ራሱ ሰው ካርዱ ሲፈለግለት ስሙ ሲፈለግ ቪአይዲው ሲፈለግ በትግስት ጠብቆ ምርጫው ሰክሰስ እንዲሆን ብዙ ተሰርቷል እላለሁ። ምርጫ ከሌሊቱ 10 ሰዓት ጀምሮ ሰልፍ በማድረግ በደንብ በቃ እዛ ጋም ያሉት አስፈጻሚዎቹም ግንዛቤ የሚሰጠውም ነገር በጣም ጥሩ ነበር። እኩል ፍትሃዊና እኩልነትን የተላበሰ አሰራር ነበርና በቃ ሁሉም በስርዓቱ ተስተናግዶ ቅድሚያ ለአካል ጉዳተኛ፣ ለህፃን ለያዙ፣ ለአቅመ ደካማን እየተሰጠ ፍጹም ሰላማዊና ምቹ በሆነ ሁኔታ ተጠናቋል። የነበረው ነገር ከመጀመሪያ ጀምሮ ከምርጫው ቅስቀሳ ጊዜ ይፋ ከሆነበት ጊዜ ጀምሮ በጣም ፓርቲዎችንም ፖለቲካ ፓርቲዎችንም የሚያቀራርብ ደስ የሚል ጥሩ ተግባቦት የነበረው በጣም ደስ በሚል ሁኔታ የሚዲያ ስራዎችንም የማስተዋወቅ ስራዎችንም በደንብ የተሰራበትና የዘንድሮ ምርጫ በጣም ደስ የሚል የነበረበት ነገር ነው። የዘንድሮ ልዩ ነው። ደስ በሚል ሁኔታ ህዝቡ ሌሊት ደከመኝ ሰለቸኝ ሳይል ወጣቱ፣ አሮጊቷ፣ አባቶች ሁሉ ተነቅለው በነቂስ ከ10 ሰዓት ሌሊት ጀምሮ ከ9 ሰዓት ጀምሮ ሰልፍ ይዘው እስከ ምሽቱ 6 ሰዓት 7 ሰዓት የመረጡበት መንገድ እንዴት ነው? እኔ እሱን የታዘብኩት በጣም ደስ ያለኝ በቃ ዲሞክራሲያዊነቱን በደንብ የሰረጸበት ዲሞክራሲያዊ መሆኑን ያረጋገጥንበት የነበረ መሆኑን በጣም ታዝቤያለሁ። አንድም ኮሽ ሳይል ሰልፉን እኔ ቀድማለሁ እኔ ወደ ኋላ ላለሁ የሚል ሳይል በጣም ደስ የሚል ሁኔታ አሳልፈናል። በጣም ምርጫው በጣም ዲሞክራሲያዊና ታማኛዊ ነበረ። ደስ የሚል ነበረ። በቃ ኢትዮጵያን አሸንፋለች ማለት ነው። እኔ በእውነቴ ነው ደስ ብሎኛል። አመሰግናለሁ። እኔ ያው 2013ም አይቻለሁ። እንደ ዘንድሮ ምርጫ ህዝቡ በተለይ የኢትዮጵያ ህዝብ በነቂስ ከሌሊቱ 9 ሰዓት ጀምሮ እናቶች እኔ ባለሁበት ወረዳ እናቶች በምርኩዝ ከ9 ሰዓት ጀምረው ነው የወጡት። የተረጋጋ ምርጫ ነው እንደ ዘንድሮ ያየሁት ማለት ነው።